ባለስልጣን ሆኖ ሰላት የማይሰግድ ሰው አለ አይደል ባለስልጣን ሆኖ ሰላት ሲሰግድ ይታየ እንደሆነ እልል ተብሎ ምን አዲስ ነገር ፈጠረ ጠቅላይ ሚኒስተር ሆነ ጠቅላይ ጁፒተር ሆነ ሰላት ስለሰገደ ምን አዲስ ነገር ተፈጠረ እንትና እኮ ሰላት ይሰግዳል ምናምን ተብሎ ሲወራል አንድ ጊዜ ሚዲያ ላይ ያየው እንደሆነ ሰላት ሲሰግድ አይቻለሁ እሺ ነብዩ እኮ ይሰግዱ ነበር ማን هو አቡበከር ይሰግዱ ነበር እኮ ማን هو ከነዚህ ሰዎች ጋር ስታመዘን ማን هو ስለሰገደሽ ምን ይሁን መስገዱ እኮ ግዴታው ነው ባሪያ ነው ተደፍቶ መስገድ አለበት ጠቅላይ ሚኒስተር ሆነ ምን ሆነ ባሪያ እኮ ነው መስገድ አለበት ግዴታው ነው እኮ የተወጣው ምን ቢያለ እንደሆነ ጠቅላይ ሚኒስተር ነው ተብሎ ወዝር ሊሰጠው ነው ጀሃነም ይደፋታል እንዲ መላእክቶች ይዘው ይወረውሩታል ግዴታው እኮ لا تتعجب እሺ ስልጣኑ ነው አይደል ሰላት የሚከለክለው የቂያማ ለታ ከፊርዓውን ጋር ይቀሰቀሳል ባለው ስልጣኖች ሆነው ሰላት የማይሰግዱት የመስጂድ ኮሚቴ ሆነው ሰላት የማይሰግዳል ኮሚቴ ነው ይሄ ኩምት አላህ አድርገውና እንዲህ አይነቱን ኮሚቴ መርጦ እሱንም ኮሚቴ ነው ብሎ አብሮት የሚኖራል እኮ እሱ ይመራል እሱ ያዛል እሱ ይከለክላል ምናም እኔ ማውቀው ወደ 4 አመት አካባቢ አንድ መስጂድ ማውቀው አለ ጭራሽ ላ ጁሙዓ ወላ ጀማዓ የማይመጣ ምርጥ ቃሚ ኮሚቴ አለ ምርጥ ቃሚ የመስጂዱ ኮሚቴ ሰብሳቢ ነው ሱፐር ቃሚ ነው ጧት የጀበና ይላል ከሰዓት የሲኒ ይላል ከሰዓት የእጣን ይላል ሀያቱ በሙሉ በቂማ የተሞላ ነው ሂዝ ኮሚቴ የሰብሳቢ ነው እሺ ሰውዬ እሺ ስልጣኑ የከለከለው ከፊርዓውን ጋር ይቀሰቀሳል እዚህ መስጂድ ላይ እንደዛ አይኖርም ብዬ ነው በነፃ እኔ ኖር ዲኑን አይደል ያወራና ያለ ነው ስለማንም ግድ የለንም ሐቁን ተናገራለህ አለቅ እኛ ሰዎችን ግን ታርጌት አድርገን አናወራ በእርግጠኝነት ካሁን በኋላ ምድትረዱኝ ሰውን ታርጌት አድርጌ አላወራ እውነታውን ግን እናገራለሁ የተሰማኝ ያየሁትን ስለዚህ መስጂድ ነው ኤኒዌይስ ሁለተኛው ከሃማን ጋር ይቀሰቀሳል ሲባል ሃማን ወዚሩ ለፊርዓውን ይሄ ሚኒስተርስ የሚባሉት ማለት ሚኒስተር ሆኖ ሰላት የማይሰግድ ካለ ደግሞ ከማን ጋር ይቀሰቀሳል ከሃማን ጋር ይቀሰቀሳል ቃሩን የዘመኑ ጥግ የደረሰ መልቲ ሚሊዮነር ባለሀብት ነበር ሚሊዮነር ሆኖ ሀብቱ ቢዚ አድርጎ ሰላት የማይሰግድ ከሆነ ከቃሩን ጋር ይቀሰቀሳል ኡበይ ኢብኑ ኸለፍ ማለት ደግሞ ታጅር ነበር የሙሽሪኮች ታጅር በጣም ነጋዴ ነበር ንግዱ ቢዚ አድርጎት ሰላት ያልሰገደ ከኡበይ ኢብኑ ኸለፍ ጋር ይቀሰቀሳል ከነዚህ ከአራቱ ሰዎች ውስጥ አይወጣም ሰላት የማይሰግድ ሰው በምንድነው ከሰላት ያዘናጋን ራሳችንን ገምገም አድርገን ወይ እንመለስ ወይ እነዚህ አራት ሰዎች የቂያማ ለታ ጓደኞቻችን ናቸው አላህ ይጠብቀንና